ሰላም እንዴት ናችሁ? የሂል ናቹራል ቤተሰቦች በዛሬው ቪዲዮ የምናየው የቀይ ስርን ጥቅም ነው። ቀይ ስር ለጤና ያለውን ጥቅም እና ለየትኛው የጤና እክል ቀይ ስርን ብንጠቀመው ጥሩ ነው የሚለውን እናያለን። አብራችሁን ቆዩ። ቀይ ስር በተፈጥሮ አይረን እና ፎሌትን ስለያዘ ለደም እጥረት በጣም ወሳኝ የሆነ ግብዓት ነው ማለት ነው። ስለዚህ ደም እጥረት ካለብን ወይም ደግሞ አኒሚያ የሚባለው በሽታ ካለብን ቀይ ስርን መጠቀም አለብን ማለት ነው። በተጨማሪ የጤናችንን ሄልስ ሰፖርት ያደርጋል ያግዛል። ለምን ብትሉ ናቹራሊ ከአይረን እና ከፎሌት በተጨማሪ ናቹራል ናይትሬት ይይዛል። ይህም ይጠቅመዋል የልባችንን ደም ዝውውር ሰፖርት ያደርጋል ወይም ያግዛል ኢምፕሩቭ እንዲሆን ያደርጋል ማለት ነው። ስለዛ ሎወር ብለድ ፕሬሸር ላለው ሰው ኢምፕሩቭ ያደርጋል ብለድ ፍሎው ነው ማለት ነው። ያስተካክላል ማለት ነው። በተጨማሪ ኢነርጂ ቡስት ያደርጋል ኢሚዩኒቲያችንን ጥሩ እንዲሆን ያደርገናል ማለት ነው። ይሄ ማለት ከእንቅስቃሴ በፊት ብንወስደው በጠዋት ጠዋት ላይ ወይም ደግሞ ኤኒ ኤክሰርሳይዝ ከመጀመራችን በፊት ብንጠቀመው ቢትሩትን ቀኑን ሙሉ ኢነርጂቲክ ሆነን እንድንውል ያደርገናል ማለት ነው። ሌላው ደግሞ በፋይበር በጣም የበለፀገ ስለሆነ ዳይጀሽንን ኢምፕሩቭ ያደርጋል። የአፈጫጨት ሂደታችንን ያስተካክልናል ማለት ነው። በሌላው ደግሞ የመጨረሻው ዲቶክስ እንዲያደርግ ሰውነታችን ናቹራሊ ዲቶክስ እንዲያደርግ ያደርጋል። ለምን ብትሉ ቢትሩት አንቲኦክሲዳንት ነው በባህሪው። ስለዛ በሆዳችን ውስጥ ያሉ የሆነው ያልተፈለጉ ቶክሲክ የሆኑ ነገሮችን ናቹራሊ ሪሙቭ ያደርጋል ማለት ነው። ስለዛ እንዴት እንጠቀም ቢትሩትን ካላችሁ ወይም ቀይ ስር እንዴት እንጠቀም ካላችሁ በጁስ መልክ መጠቀም ይቻላል። ወይም ደግሞ ኩክድ የሆነ ቢትሩት የበሰለ ቢትሩት በውሃ የተቀቀለ ከዛ በኋላ ስላይስ አድርጋችሁ ከትፋችሁ ከሰላጣ ጋር መጠቀም ትችላላችሁ ማለት ነው። እንደ ጁስ ስትጠቀሙት ፎር ቴስት የሆነ ጣዕም እንዲኖረው ካሮት ማድረግ ትችላላችሁ ማለት ነው። የሆነ ቆምጠጥ ያለ ነገር እንዳይኖረው በዚህ በመጠቀም ጤናችሁን ማሻሻል አለባችሁ። ከቤታችሁ ሊጠፋ አይገባም ይሄ ግብዓት። ቀይ ስርን እንደ ብዙ ጥቅም እንዳለው ግብዓት ቤታችሁ መኖር አለበት። በተለያየ መንገድ መጠቀም ይቻላል። ሞክሩት በየቤታችሁ የተለያዩ የአትክልት እንዲሁም የፍራፍሬ እና የጥራጥሬ ጥቅሞችን በዚህ ቻናል ብዙ እንለቃለን። ሰብስክራይብ አድርጉ።